ሰላም ቤተሰብ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ እንዴት ናችሁ? ውድ ቤተሰቦች እኛ በጣም ደህና ነን። እንግዲህ ዛሬ የሆነ ነገር ልበላችሁና ምን መሰላችሁ? ስለ ቅዱስ ገብርኤል ነው። ቅዱስ ገብርኤል ምን አደረገ መሰላችሁ? እናቴ እንትን ትል ነበረ ትዘክራለች እና ጽዋ ትጠጣለች። ግን የምን ጽዋ እንደምትጠጣ አላውቅም እና ጠይቂያትም አላውቅም። እኔም ደግሞ አላውቅም በምን ምክንያት እንደምትጠጣ። ግን ቅዱስ ገብርኤልን ጸበል ጽዋ ትጠጣለች እና ድባል ነው። እመቤታችንም አለች ገብርኤልም አለች እና እኔ በምን ምክንያት ጽዋው እንደምትጠጣ አላውቅም። እና ምንድነው መሰላችሁ የሆነ ቀን ምንድነው ማለት በቃ ብዙ አመታት ተቆጠሩ። እኔ በልጅነቴ ነው እንግዲህ ጽዋውን የጀመረችው እና ብዙ አመታት ተቆጠሩ። እኔ ከክፍለ ሀገር ወደ አዲስ አበባ መጣሁ ምናምን ስራ ጀመርኩ ዳር ያዝኩ ምናምን እና እንደዛ ሆኜ የሆነ ቀን ከጓደኞቼ ጋራ ዝም ብለን ተነጋገርን። አረ ምንድነው የሆነ ነገርን ጽዋ እንጀምርና እንጠጣ ምናምን ተባልን እና እኔ ቅዱስ ጊዮርጊስን በጣም እፈራዋለሁ። እኔ በቃ በጣም ነው የሚያስፈራኝ ቅዱስ ጊዮርጊስ። የኔ ጓደኛ ደግሞ ቅዱስ ገብርኤል ይሻላል። ገብርኤል በሆነ ምክንያት ነው እንግዲህ ግን የእሷ እንትን ምን እንደሆነ አላውቅም። ግን በሆነ ምክንያት ቅዱስ ገብርኤል ይሻላል፣ ጽዋውን በቅዱስ ገብርኤል ቃል እንትን እንበል አለችን። ሌላኛዋ ጓደኛዬ ደግሞ አይ ሚካኤል በጣም ብዙ ነገር አድርጎልኛል፣ እናቴ ኪዳነ ምሕረት በጣም ብዙ ነገር አድርጋልኛለች፣ ወይ ኪዳነ ምሕረት ወይ ሚካኤል ቢሆን ደስ ይለኛል አለች። እና ደግሞ ሁሉንም መስጠት አንችልም፣ ስለዚህ ያለን ምርጫ አንድ ነው። ምንድነው እሱ? ወይ ገብርኤል ወይ ሚካኤል ወይ ደግሞ እናታችን ኪዳነ ምሕረት ወይ ሚካኤል። እና እንደዛ ተባለና በቃ እሺና እጣ እናውጣ ተባለ። ከዛ እጣ ወጣን ማለት ነው። በጣም የሚገርማችሁ ቤተሰቦቼ እኔ ቤት 3 ጊዜ እጣ አውጥቻለሁ። 3 ጊዜም ሳይሆን 2 ጊዜ ገብርኤል ወጣ። ጓደኛዬ ቤት ደግሞ ገብርኤል ወጣ። 3 ነው፣ እሷም 3 ነው እንትን ያለችው። 3ቱንም ገብርኤል ወጣ። ሌላኛዋ ጓደኛዬ ቤት ደግሞ ምን ወጣ መሰላችሁ? የመጀመሪያው ገብርኤል ወጣ፣ ከዛ ቀጣይ ኪዳነ ምሕረት ወጣች። እና በቃ ገረመኝ የገብርኤል ነገር። አሁን አይደለም ማለቴ እንዴት መሰላችሁ? ቅዱስ ገብርኤል ወጣ፣ በቃ ይሁን ተባለ፣ ተስማማን፣ በገብርኤል ማለት ነው ተስማማን። ጓደኛዬም በቃ እንትን እንበል ተባለ። ጽዋው መጀመሪያ እኔ ቤት ገባ ማለት ነው። ጽዋውን ጀመር ነው። ጽዋው እኔ ቤት ገባ። እኔ ቀኑ ደርሶ እንትን እዘክራለሁ ማለት ነው። እና የሆነ ችግር ገጠመኝና የሆነ ነገር ገጠመኝና ቅዱስ ገብርኤልን ስለት ተሳልኩኝ ማለት ነው። ከዛ በቃ የምዘክር ቅዱስ ገብርኤል ብዬ ዝክር ማለት የምዘክር ቅዱስ ገብርኤል ብዬ ስለት ተሳልኩኝ። እውነት ጭንቅ ላይ ነበርኩኝና ስለት ተሳልኩኝ። ስለቴ እውነት እግዚአብሔርን ደረሰልኝ። እውነት እግዚአብሔርን የምሬ ነው። እና በጣም ነው የሚገርመኝ የገብርኤል ነገር ማለት ነው። በቃ ምንድነው ነገሩ የሆነ ነገር በቃ የለም ያ ሐሳብ ደርሶብኝ የሆነ ትልቅ ፈተና ላይ ደርሼ በቃ ገብርኤል አንተ እንዳረከው አድርገው ምናምን ስል ነገሩ ይስተካከላል። የሆነ ነገር ይደረጋል፣ ከዛ የሆነ ነገሩ ይስተካከላል። እና በቃ እውነት ፍቅሩ እንዴት እንዳደረብኝ እኔ እግዚአብሔርን የምሬ ነው። በቃ እኔ እንጃ በስላሴ እና በቃ እንትና ከገብርኤል ጋር እንደዛ ሆነ። ዝክሩን ዘከርኩኝ፣ አወጣሁኝ ማለት ነው። ስለቴንም በዛው አድርጌ አንድ ላይ አወጣሁኝ። አጋጣሚ ሆኖ ምን እንደተፈጠረ ታውቃላችሁ? እና ምን ተፈጠረ መሰላችሁ? ስለቱን እንትን አልኩኝ፣ ስለቱን ተሳልኩኝና ስለቱን ደርሶልኝ አንድ ላይ ማህበሩም አንድ ላይ ስለቱም አንድ ላይ አድርጌ ወጣ ማለት ነው። ቀኑ አለፈ እና እናቴ መጣች ከክፍለ ሀገርና ምንድነው የምትጠጪው ጽዋ ስትለኝ ቅዱስ ገብርኤል አልኳት። እናቴ ችግር ላይ ናትና ጽዋውን አቁመዋለች፣ መጠጣቷን አቁመዋለች። ከዛ ወይኔ ጉዴ በጣም ይገርማል ግን የፈጣ እና አረ በጣም ይገርማል የቅዱስ ገብርኤል ስራ አለችኝ ማለት ነው እናቴ በጣም ይገርማል የቅዱስ ገብርኤል ስራ አለችኝ። ከዛ ምን ነው ምናምን ነገር ስላት ጉድ አለች። ምን ነው ስላት
እኔ እኮ እዘክረዋለሁ ቅዱስ ገብርኤልን ጽዋ እጠጣለሁ አለችኝ። እና ታዲያ ምናምን ስላት እሷ አሁን አቅሟ አንሷት ትተዋለች መጠጣቷን፣ ጽዋውን አቁማለች መጠጣት ማለት በቃ አቅም አንሷታል እና ትተዋለች ጽዋ መጠጣቷን ማለት ነው። እና ትታው ብዙ ጊዜ ሆኗታል ከተዎቹ ማለት ነው። በቃ ምን አለችው ለቅዱስ ገብርኤል፣ በቃ አንተ ታውቃለህ፣ እኔ አቅም አንሶኝ ትቼዋለሁ፣ በቃ ቅዱስ ገብርኤል አንተ ታውቀዋለህ ምናምን አለችው። እና በቃ ይሄንን ብየዋለሁ እኮ አለችኝ ለቅዱስ ገብርኤል ማለት ነው። ደግሞ ይገርማቸዋል፣ እሱ ብቻ አይደለም የሚገርመው፣ ቅዱስ ገብርኤል እናቴ ልጅ የላትም ነበርና ልጅ ተሳለች። ለማ ለቅዱስ ገብርኤል እናቴ ብቻ አይደለም የተሳለችው፣ እናቴ ክርስትና ሰጥታኛለች ለሰው ማለት ነው። ያ ማለት ክርስትና ያነሳችኝ ሴትዮ እናቷ ማለት አባቷ የአባቴ ጓደኛ ነው እና እናቴ ምን አለች፣ የአባቴ ጓደኛው ነው ማለት ነው። እናቴ ምን አለች፣ ሰውየው ምን አለ፣ በቃ ላንቺ ማለት የአባቴ ጓደኛ ለእናቴ ምን አላት፣ በቃ እውነት ላንቺ ቅዱስ ገብርኤል ልጅ ከሰጠሽ አብሬሽ ጽዋውን እጠጣለሁ፣ ስለቴ ነው። አንድ እሱ ነው ስለቴ፣ ሁለተኛ ደግሞ የኔ ልጅ የመጀመሪያ ልጄ ክርስትና ታነሳታለች ሴት ከሆነች ብሎ ተሳላት። እናቴም ደግሞ በዛው ደገመችና ቅዱስ ገብርኤል ልጅ ከሰጠኸኝ ጽዋህን እጠጣለሁኝ፣ ዝክርን እዘክራለሁኝ፣ ጽዋውን ስጠጣ ደግሞ ባዶ እግሬን ሄጄ ነው ጽዋውን የምጠጣው ብላ ቅዱስ ገብርኤልን ስለተሳለች ማለት ነው። እና ስለቱም ደረሰ፣ እኔም ተወለድኩኝ። ስለቱም በስለቱ መልክ እኔም ልጅቷ ክርስትና አነሳችኝ ማለት ነው። የሰውየው ልጅ ክርስትና አነሳችኝ እና ቀኑ እንደዛ አለፈ። እና ቅዱስ ገብርኤል እኔ አላቅም፣ ስራው ይገርመኛል። እውነት በጣም ነው የሚገርመኝ። ይኸው ቀኑ ደርሶ ምናምን እና ቀኑ ደርሶ በዕለተ ቀኑ እኔ ቤት መጡ ሲዘከር ምን ትላላችሁ ቤተሰቦች? እግዚአብሔርን ምን ይባላል አሁን? እግዚአብሔር በቃ እግዚአብሔር ይመስገን ነው የሚባለው። በቃ ሌላ ነገር ሊባል እራሱ አይችልም። እመቤቴን የምሬ ነው። እና እግዚአብሔር ይመስገን ነው። በቃ ይሄ ድንቅ ስራ ነው። ይሄንን ዝማሬ ስሰማ የሚሰማኝ ስሜት ልነግራችሁ አልችልም። እስቲ አብረን እንዘምር። በነገሬ እንዴት ልዳኝ ዛልዝራ አይቶኛል አይነ ተተንተዋል ባንተ ገኖቼ ልረፍብህ ሁሉን ሰጥቼ አልመጣም ፍጠረኝ እኔ ሸክላ አንተ ሰሬ አንተረኛው እናሻርገኝ እንኳን ኖሬ ሳልኖር ያንተውን በባህሪ ይብዛ ምስጋና ቢሆን ባይሆን ጌታ ነህና በሁኔታ የማይገደብ